ሰላም የተወደዳችሁ የጉብዝኔም ቤተሰቦቼ እንደምን ሰነበታችሁልኝ? ይህ በጉጉት የምትጠብቁት ዘውትር እሁድ ምሽት 2 ሰዓት ወደ እናንተ የሚደርሰው ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም ደግሞ እንደተለመደው ጉብዝናውን ለእግዚአብሔር መንግስትና ሐሳብ ሰጥቶ እግዚአብሔር ደግሞ በብዙ እየረዳውና እየተጠቀመበት ያለን አንድ አገልጋይ ደግሞ ጋብዤላችኋለሁ። የዛሬው እንግዳዬ ከወደ ሐመር ይሆናል ማለት ነው። በሐመር ምድር ላይ እግዚአብሔር ቀስቅሶት በመላ ኢትዮጵያ ደግሞ የወንጌልን እሳት ይዞ እየሄደ የሚገኝ አገልጋይ ነቢይ ኢሳያስ ግርታ ይባላል። ከሱ ጋር ድንቅ ቆይታ እናደርጋለን። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። አብራችሁኝ ነው። ነቢይ እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ መልካም? ደህና ነኝ። ጌታ የተባረከ ይሁን። መቼም ከሐመር ብዬ ቅዱሳኖች የጉብዝና ተመልካቾች በሐመርኛ ሰላም ካላለን አንመለከትም ነው የሚሉኝ። እስቲ በሐመርኛ ሰላም በላቸው እንላቸዋለን። ባርጆናና አመኔዳ ፓያው እንታ ኢሳያስ ግርታኔ አመኔ ፓያው ታ ወንገልሳ ዳልቅንዳን ወንዳልቃይ ነው ባይሮ ኤምቤዴ ባሪዮኒታ እኔ ያልከው መጀመሪያ መግቢያ ላይ አልካት ነጋያው ፈያው አመኔዳ ባይሮሳ ናና አቤት እንዴት ልሳን የሚመስለው ራስ እንዴት ያምራል። ኢየሱስ ጌታ ነው። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ የጉብዝና እንግዲህ በመሆነ በጣም ደስተኛ ነኝ። እግዚአብሔር ባንተ እየሰራ ያለውን ስራ ሰምቻለሁ። በብዙ አቅጣጫ ደግሞ እግዚአብሔር የረዳ ሰው እንደሆንክ ሰምቻለሁና ከዚህ የተነሳ ለጉብዝና ቤተሰቦቼ ካንተ ህይወት የአገልግሎት መንገድ የሚማሩት እግዚአብሔርን ደግሞ የሚባርኩበት ብዙ ነገሮች ይኖራሉ ብዬ ስላመንኩ ነው። ሐመርና ወንጌል እንዴት ናቸው ብለን ደግሞ እስቲ ጨዋታችን እንድንቀጥል በሐመርና አካባቢዋ ላይ የእግዚአብሔር የመንግስቱ ወንጌል በምን አይነት አቅጣጫ እየሄደ ነው? እየጎመራ ነው? እየፈነዳ ነው? ወይንስ ገና ነው የሚባልበት ምድር ነው ሐመር? እንግዲህ ሐመርን ስናነሳ ስለ ሐመር ስናወራ ሐመር ላይ ስለተከፈሉ ዋጋዎች ለወንጌል የተከፈለው ዋጋ በጣም ትልቅ ነው። እንግዲህ እኔ ያደግኩት በበና ጸማይ ወረዳ ውስጥ አንዲት ትንሽ ቀበሌ ውስጥ ፋዘር ለወንጌል አገልግሎት በሄደበት እዛ ነው ያደግኩትና አሁን ላይ በሐመር ያለው የወንጌል አገልግሎት በጣም እያደገ እየጎመራ ከፍ እያለ የመጣበት ጊዜ ነው። አባቴ ወንጌላዊ ግርታ ይባላል እና እነሱ በነበሩበት የወንጌል እንቅስቃሴ በጣም ከባድ ጊዜ ነበር እና በሐመር ምድር ወንጌል ይዞ መግባት አይደለም ልብስ የለበሰ ሰው የማይፈለግበት ጊዜ ነበር። የዛሬ 40 ዓመት 50 ዓመት በጣም ከባድ ጊዜ ነበር። አሁን ላይ ግን ሲታይ በጣም እየተሰራ እዛው የሐመር ልጆች ሚሽነሪዎች የተነሱበት በጣም ታላላቅ ፓስተሮች ያሉበት ነቢያቶች ያሉበት ምድር ሆናለች ሐመር። እግዚአብሔር ይመስገን። አሁን ላይ ትልቅ ለውጥ ላይ ነው ያለችው። የመንግስት ትኩረት እንኳን ወደዛ እያደረገ ያለበት ከውጪ ቱሪስቶች በጣም እየጎረፉ ያሉበት ሚሽነሪዎች የእግዚአብሔር ስራ በደንብ እየተሰራ ያለባት ምድር ናት ሐመር። አሁን ትልቅ ለውጥ ላይ ናት። እንደው ነቢይ ብዙዎቻችን ስለ ሐመር በተለያዩ ፊልሞች በመጽሐፍ በእንደዚህ አይነት ነገሮች ደርሰውናል። እዛው የተወለደባትና ያደገባት ሰው ደግሞ ሲመሰክር እውነታው ደግሞ ትክክል ይሆናልና የሐመር መልክዓ ምድር እንደው እስቲ ምን ይመስላል? አቀማመጧ፣ ሁኔታዋ ሐመር ሲባል ምን መለያ ነገሮች እንዳሏት እስቲ አጠር አድርገህ ንገረኝ። ሐመር ወደዚህ ወደ አዲስ አበባ እነዚህ ታላላቅ ሀገራት ውስጥ ከተማ ውስጥ ስለ ሐመር ሲታሰብ አንዳንድ ጊዜ መልካም እሳቤ ይኖራል። አንዳንዱ ደግሞ ሐመር ገዳይ ነው፣ አጥፊ ነው የሚል እንትኖች አሉ፣ መረጃዎች። ሐመር በተፈጥሮ ሐመር በጣም መልካም የሆነ ማህበረሰብ አንደኛ አርቢቶ አደር ስለሆነ ጠዋት አታገኘው፣ ማታ ነው የሚታገኘው። ሌሊት 11 ሰዓት ከእንቅልፉ ይነሳል፣ ከፍቶቹን ያሰማራል። የሚታለቡ ከፍቶች ካሉ በሌሊት ነው የሚታለበው ጠዋት ተነስተው እና በወንጌል አገልግሎት እኛ የወንጌል ስርጭት ስንሰራ
ሌሊት ነው የምንወጣው እና ሌሊት ሄደን እስከ 12 ሰዓት ድረስ ካላገኛቸው እነሱ ወጥተዋሉ ከፍቶቻቸው የሉም ስራ ቦታ ናቸው እና ጠዋት ሄደ ካገኛቸው ካላገኘ ማታ ምሽቱ 2 ሰዓት ነው የሚገቡት ከፍቶቻቸው ደግሞ 12 ሰዓት ጠብቀው ነው የሚገቡት እና የሐመር ማህበረሰብ በጣም የሚደንቀኝ እኛ እዛ ባደግንበት ጊዜ አንተ ተጠምተህ መተህ ከውሃ አልፎ ወተት ነው የሚሰጡት በቃ ይሄ እንግዳ ነው ብለው ይቀበላሉ እና አቀባበላቸው በጣም የሚደንቅ ነው እንግዳን የሚያከብሩት በጣም ከተቀበሉ በጣም አንተን ከወደዱ ፍየል ነው የሚያርዱልህ እና በቃ መታረድ አለበት ብለው ፍየሉን አንተ ራሴ እንድታርድ ነው የሚሰጡ እኔ መሄድ አለብኝ አሁን ነብይ እና ወይ አርዱልኝ ዘንድ ወይ አርደው ዘንድ አይ በፍየል አንደራደር እና ምድር አቀማመጡ በጣም የሚያምር ነው ተራራ በብዛት የለም ለጥ ያለ ነው ትንሽ በረሃማ ነገር ነው ፀሐይ ያለባት እና ማህበረሰቡ በጣም ደስ የሚል ማህበረሰብ እግዚአብሔር የተባረከው ብዙዎች እንግዲህ ሐመርን ለማየት በዚህ ደቂቃው ራሱ እንደናፍቁ አምናለሁ እንደው ነብይ አባትህ ወንጌላዊ ናቸው ወንጌላዊ ግርታ አሁን እንግዲህ በአባታቸው እቅፍ ናቸው ያሉት ወደ ጌታ ሄደዋል እሳቸው ለረጅም ዘመናት ወንጌልን በዛ ምድር ላይ እንደሰበኩ እንዳገለገሉ ረጅም የበረሃ መንገድ እንደተጓዙ ብዙዎችን እንደደረሱና ለእግዚአብሔር መንግስት እንደማረኩ ሲነገር ሰምቻለሁኝና እንደው በጥቂቱ ወንጌላዊ ግርታ የነበራቸው የአገልግሎት መንገድ ምን ይመስል ነበር? እንግዲህ ስለ ወንጌላዊ ግርታ ካነሳን አይቀር ወንጌላዊ ግርታ አባቱ ካቲዋስ ይባላል እና ካቲዋሶ የሰይጣን አምላኪ ወይም ጠንቋይ ነበር አባቱ በጌታ አልነበረም እንግዲህ የመናፍስት አምላኪ ነው ሰይጣን በጣም የተቆጣጠረው ሰው ነው በሟርት በድግምት በጠንቆላ ለረጅም ጊዜ የቆየ ሰው ነው እና ወንጌላዊ ግርታ ወደዚህ የወንጌል አገልግሎት ከመግባቱ በፊት ወደ ጌታ የአባቱ ወይም አያታችን ካቲዋሶ የሚያመልከው የባዕድ አምልኮት ሰይጣን በጣም አጨናነቀው ሌሊትና ቀን እረፍት አሳጥቶት ከዚህ እረፍት ለመውጣት በጣም ይፈልግ ነበር እና እንቅልፉን አሳጥቶ በጣም ያስጨንቅ ነበር መጨረሻ ላይ ከዚህ ለመገላገል ፈልጎ የወንጌላዊ ግርታ አባት ፈልጎ ምን ማድረግ አለብኝ ብሎ ጠንቋይ ቤት ሊጠይቅ ይሄዳል እና ሲሄድ ፍየል ማረድ አለብኝ አለው ቢያንስ እሱ ወደ ጂንካ ባኮ ወደሚባል አካባቢ ነው የአያታችን ምድር ከዛ ወደ 45 ኪሎ ሜትር ማሌ ወደሚባል ሀገር በእግር ተጉዞ ሄዶ ያን ጠንቋይ ጠየቀው ምን ይሻለኛል እኔ ሰላም አጥቻለሁ ምን ማድረግ አለብኝ ብሎ ጠንቋዩን ይጠይቃል ሌላ ጠንቋይ አለቃ ነው ያኛው የሱ አለቃ ሜጀሩ ነው ይገርም እሱን ሊጠይቅ ይሄድና ሲጠይቀው እንዴ ምን እየሰራህ ነው አለው ምንድነው ሲል አንጀቱን ዘርግፎ የፍየል አንጀት ነው የሚታየው ያን አውጥቶ ሲመለከት እንዴ ቤተሰቤን ሊጨርስ ነው በቃ ቤተሰቤን ልጆቼን ንብረቴን ሁሉ ሊጨርስ ነው በፍጥነት አንተ ከሱ ጋር ተስማማ ይለዋል ተስፋ ቆርጦ ተመለሰ በቤቱ መጣና ምንድነው የሚሻለው አሁንም እረፍት ሊያገኝ አልቻለም ወደዚህ ወደ ጂንካ መጣና የሆነ ተራራ አለ እዛ ተራራ ሲል አንድ ጠንቋይ አለ ተብሎ ተነገረው እና እሱ ጋር ስትጅል ይጠይቅ ያው እሱ ያቃል ሄዶ ሲጠይቅ እንግዲህ ከብዙ ጥቂቱን ነው ምነግርህ እና እዛ ገብቶ ያን ጠንቋይ ሲጠይቅ ካቲዋስ አለ አቤት አለ ለምንድን ነው የመጣው አለ እኔ ሰላም አጥቻለሁ እረፍት አሳጥቶኛል እረፍት ላገኝ ነው የመጣውትና ምን ላድርግ እንዴ አንተ ሄድና ውሃ ጠጣ ይለዋል አንተ ውሃ እንድትጠጣ ተፈቅዶልሃል አንተ እኮ በሰማይ
አምላክ አለ። ጠንቋዩ ነው ለጠንቋዩ ይነግረዋል። ስለዚህ የሰማይ ጉዳይ ይገባዋል ማለት ነው ጠንቋዩ ራሱ በደንብ አሜዚንግ ነው። እና አንተ በሰማይ አምላክ አለ፣ በሰማይ አንድ ድምጽ እሰማለሁ፣ እሱ እንደዚህ እያለ ነው፣ እኔ አምላኩ ነኝ እያለ ነው። አንተ እዚህ ባትቆይ ይሻላል፣ ውጣ፣ ተወው ይሄንን ስራ፣ ይሄን የምትሰራውን የጠንቆላ የደንብ ስራ የድግምት ስራ ተውና ወደዛ አምላክ ሂድ ይለዋል። ይሻላል አለው። በቃ ሂድ ነብይሃለሁ አለው። ያንን መልስ ወሰደና ወደ ቤቱ ሲመለስ ካቲዋሶ ከጥቂት ቆይታዎች በኋላ ከጎፋ የመጡ ሚሽነሪዎች እዛ ጫካ ውስጥ በጣም የማይወጣ ነው። እኛ ልጅ የዛሬ 10 ዓመት 11 ዓመት 12 ዓመት አካባቢ ወንጌላዊ ግርታ አባታችን ይዞን ሄዷል። የአያታችሁን ምድር ብሎ በእግር አይወጣም። በጣም ከባድ ዳገት ነው። ረጅም ነው መንገዱ እና እዛ መተው አገኙት። ካቲዋሶ አግኝተው ስለ ጌታ ኢየሱስ አወሩት። አንድ ጥያቄ ጠየቀ። እኔ ሰይጣን አስጨንቆኛል፣ ሰላም አጥቻለሁ፣ እናንተ የምትሉት ሰላም ሊሰጥ ይችላል አለ። አንተ አይደለም አሁን ላለው ሰላም ለሚመጣው ዓለም ሰላምን ሰጥቶ የሚያኖር አምላክ ነው አሉት። ያን ሰማና ጌታን ተቀበለ። የሚገርም እኮ ነው። ወንጌል ኃይል አለው እና ገላገለው። ከዛ ጊዜ ጀምሮ ካቲዋሶ የነበረውን የጠንቆላ ስራ የነበረውን የድግምት ስራ የሚሰራበት እንግዲህ በባይብል በመጽሐፍ ቅዱስ አድባር ተብሎ ይጠራል አይደል? ያን አቃጠለ፣ በሙሉ አፈራረሰ። ከዚያ እጁን ለእግዚአብሔር ሰጠ እና የወንጌላዊ ግርታ አባት ጌታን እንደዚህ ነው የተቀበለው። ያንን የጠንቆላ የድግምት ስራ ልጆቹ ለማስቀጠል ሞክረው ገደላቸው። ከዚያ በኋላ ነው አባታቸው ወንጌላዊ ግርታ በጌታ አልነበረም፣ ወንድሞቹም በጌታ አልነበሩም። ወደ ጌታ እንዲመጡ ደግሞ እነሱም መከራቸው። ሁለት ነገር ለወንጌላዊ ግርታና ለወንድሞቹ ነገረ። ሁለት ነገር ያዙ። የመጀመሪያው እኔ የያዝኩትን ኢየሱስ ያዙ፣ ሃይማኖታችሁን እንዳትተው። ሁለተኛ ትዕምርታችሁ። እነዚህን ሁለት ነገር እንድትይዙ ፈልጋለሁ። የዛን ጊዜ ወንጌላዊ ግርታ ምን እንደሆነ ታውቃለህ? ወንጌላዊ ግርታ የደቦ ስራ ይሄ በድሮ ጊዜ ካሰብ በህብረት የሚሰራ ማሳ እርሻ የሚሰራበት የዛ የደቦ ስራ ኃላፊ ነው። እሱ ተከብሮ ነው የሚኖረው እና ለብቻ ጣላ ይሰጠዋል። ካቦ ነው በደንብ ለብቻ ጣላ ይሰጠዋል፣ አረቄ ይሰጠዋል። እሱ ተከብሮ ነው የሚኖረው እና ያ ተመችቶት ካለበት መጣና አባቱ ተወው፣ ይሄን አይጠቅምህም አለው። ከዚያ ነው ወንጌላዊ ግርታ ጥሎ ወጣ፣ ወደ ትምህርቱ ሄደ እና ለወንጌል አገልግሎት ከዚያ በኋላ ነው የወጣው። በዚህ ሂደት እግዚአብሔርም ከአባት ከወንጌላዊ ግርታ ጋር ተገናኘ። የተገለጠላቸውን እውነት የዘላለምን የመንግስቱን አጀንዳና የቃሉን የመገለጥ ጉልበት ይዘው እንዴት ረጅም ርቀት ሄዱ። በእድሜም ደግሞ ረጅምን እድሜ ጠግበው እንደሞቱም ሰምቻለሁና የሄዱበት የወንጌል መንገድ ምን ይመስል ነበር? ከዛ በኋላ በጣም ጠንካራ ሰው ነው ወንጌላዊ ግርታ እና አባቴ ለወንጌል ራሱን የሰጠበት መንገድ በጣም ይደንቀኛል እና ከዚያ በኋላ እንግዲህ እንዳልከኝ ከዚያ በኋላ ለወንጌል አገልግሎት የተንቀሳቀሰባቸው ምድሮች ጂንካ ነበረ። ከጂንካ አልፎ ደግሞ ወደ አሪ ምድር፣ ደቡብ አሪ፣ ሰሜን አሪ፣ ከዚያ ደግሞ ወደ ሐመር ወደ 20 ምናምን ዓመት በጂንካ ዙሪያ ነበር ያገለገለውና የተገለጠለትን አምላክ ለሰዎች ደግሞ ሊናገር ይገባኛል ብሎ የተረዳ ሰው ነው ወንጌላዊ ግርታና እንግዲህ ከዚህ ከደቦ ስራ ከአጋንንታዊ ስራ ነፃ ከወጣ በኋላ እስከ 7ኛ ክፍል ነው የተማረው። በኤሌመንተሪ ያስተምር ነበረ። ከዛ የጂንካ ህብረት
በጂንካ ዙሪያ ህብረት የቃሊዮ ጽሕፈት ቤት ይሰራ ነበረ እና ይሄንን የአሪ ምድር ያልገባበት መንገድ የለም። ለምን የተገለጠለትን ወንጌል ለሰዎች ማብሰር አለብኝ ብሎ ያገለግል ነበር እና በዛ መሃል እዚህ የፋዘሩን ምድር የወንጌል አገልግሎት ከጨረሰ በኋላ ማዶ ከጂንካ ወደ ማዶ ይባላል ወደ ደቡብ አሪ እዛ ለረጅም ጊዜ አገልግሏል። ብዙ ቤተክርስቲያኖችን ተክሏል። ሚሽነሪ ስለሆነ እና የተገለጠለትን የወንጌል አገልግሎት በዚህ መልክ ነበር ሲያገለግል የነበረው። አንተ ከአባት ከወንጌላዊ ግርታ የወንጌልን እውነት ለመቀበል በተነሳበት ወቅት ምን መሆን ነው የምትፈልገው ሲሉ እንዳንተ አልካሉ? እንደ አባት አንተን መምሰል ነው የምፈልገው፣ እንዳንተ የወንጌል አገልጋይ መሆን ነው የምፈልገው እንግዲህ ባልክ ጊዜ ትችላለህ ወይ ተብለሃል። እስኪ ምንድነው የነበረው ሁኔታ? እንግዲህ እኔ ወደ ወንጌል አገልግሎት እንዲመጣ ትልቁን አሻራ የጣለብኝ አባቴ ነውና ቅድም እንደነገርኩ በበና ምድር ነው ያደግኩት። አንዲት ሲሌ ማለት ከቦሪ ቦሪ የሚባል ሀገር አለች። ከዚያ ሞርጋላ የምትባል እዛ ቀበሌ ውስጥ ነው የተወለድኩትና በጣም ጥልቅ ገጠር ጌታን ያገኙ ሰዎች አልነበሩም። እነ ፋዘር ሲመጡ እዛ ለ5 ዓመት ቆይተው ነው የወጡትና እዛ ያገኙት አንድ ክርስቲያን ካገኙ ትልቅ በቃ ለነሱ ደስታ ነው። አንድ ጌታ ኢየሱስን እንደገና የለም ማለት ነው፣ አልገባም ማለት ነው። አልገባም በቃ እና ፋዘር ወደ ቅድም እንደነገርኩ ከጂንካ ወደ ሐመር ሲንቀሳቀስ አልዱባ የምትባል አካባቢ ነው ያረፈው። ከአልዱባ ቦሪ መጣ። ከቦሪ ቀጥሎ ነው ወደ አንሶንዳ የሚባል አካባቢ ሄዶ እና በኋላ እነግራለሁ። በጣም የሚገርም ታሪክ የተፈጠረበትና እኔን ኤሪያ የሚባል ሳይት እዛ ነውና የጠየቀኝ። እዛ ልጆች ሆነን ይጠይቀናል። ምን መሆን ትፈልጋለህ? አንዱ እኔ ፖሊስ ይላል፣ አንተስ? እኔ ኢንጂነር፣ አንተስ? እኔ ፕሌን ፓይለት ይባባላሉ። እና እኔን ሲጠይቀኝ ሳያስ አንተስ አለ። እኔ ወንጌላዊ መሆን ነው የሚፈልገው ሲል ትችላለህ አሜዚንግ ትችላለህ። ወንጌል ዋጋ ያስከፍላል። ወንጌል ውስጥ ፓኬጅ እንዳለ፣ ወንጌል ማጣትም እንዳለ ሙላትም አለ፣ መብላትም እንዳለ መራብም አለ። በወንጌል ውስጥ የሚገጥምህ ነገር ሁሉ ለወንጌል ነው የምትከፍለው ዋጋና ትችላለህ ሲለኝ እግዚአብሔር ይረዳኛል ነው ያልኩትና አስታውሳለሁ። እኔ 9ኛ ክፍል ተማሪ ሆኜ ይሄን ስለነገርኩት ጠየቀኝ። ማለት ትምህርት ቤት ሐሙስና አርብ ብዙም አልገኝም። ለአገልግሎት ወጣ አቋርጬ ሐሙስ ካለው አርብ አልኖርም እና ከአርብ ጀምሮ እስከ ይሁድ ለአገልግሎት ለወንጌል አገልግሎት ወይ ወንጌል ስርጭት ወጥቻለሁ ወይ ከሆኑ ቲሞች ጋር ወጥቻለሁ እና በቃ ይሄ በልጅነት ማገልገልን በደንብ ስለሚፈልግ ትምህርት ቤት ወላጅ አምጣ ተባልኩ እና ወላጅ አምጣ ተብያለሁ ብዬ ነገርኩ። ከዛ ሲነግረው እንዴ አለኝ። ምንድነው ሲል አይ አንተ ሐሙስና አርብ አትገኝም ብሎኝ ነው የጠራው አልኩት። ከዛ ፋዘር መጣ። ዳይሬክተሩ ጋሽ ግርታ አለ ልጅ እኮ ሐሙስና አርብ የለም፣ ለምንድነው ሐሙስና አርብ የሚቀረው? ትጨራል ልጄ ወንጌላዊ ነው። በእኛ ዘመን ፎርፌ ይባላል። ስትቀር ፎርፌ ይባላል። አንተ ለወንጌል ነው የምትፎርፈው? እኔ ለወንጌል ነው የሚፎርፈው። የሚገርም ነው። እና ልጄ ወንጌላዊ ነው አለ። እና ወንጌላዊ ከሆነ ለምንድነው ከቅዳሜና ይሁድን ወንጌል ማይሰራው? አላውቅም ጌታ ውጣ ካለው ይወጣል አለ።
የቆረጡ ናቸው በቃ መልሳቸው እንደዛ ለምን እንደሆነ ስለሚፈልግ ልጆቹ በወንጌል አገልግሎት እንዲንቀሳቀሱ ትልቅ ፍላጎት አለው የሚገርም ነው እና የተቀበለውን እውነት ልጆቹ እንዲያስቀጥሉ በጣም ይፈልጋል አንተ አሁን ላይ ነብይ ይህን የወንጌል እውነት ከያት እንግዲህ ጌታን በማግኘት ወደ አባት የመጣ ከአባት ደግሞ ወደ ልጅ የመጣ እውነት ነው ወንጌል እንግዲህ ያለ ቢሆንም ግን ምንጭ አለው አመጣጥ አለው ምሳሌ የሚሆኑን ወንጌልኛ ጋር እንዲደርስ ደግሞ ምክንያት የሆኑ አባቶች አሉ ላንተ ደግሞ ያ አባት ነው እንግዲህ ወንጌል ላይ ግርታ ደግሞ እሳቸው ጋር እንዲደርስ ምክንያት ደግሞ የሆናቸው አባታቸው ያንተ ደግሞ አያት አሁን ላይ በኢትዮጵያ ምድር ላይ በአራቱ ማዕዘናት የወንጌል ክሩሴዶችን እያደረክ ትገኛለህ እግዚአብሔር ትላልቅ ስራዎችን ባንተ አልፎ ሲሰራ በብዙ ቪዲዮዎች በብዙ ፎቶ ማስረጃዎችን አይቻለሁና እንዴት የወንጌል ክሩሴዶችን የማዘጋጀት ራእይ አንተ ውስጥ ተጸነሰ ብዙ ጊዜ አንድ ቦታ ላይ ቤተክርስቲያን ተክሎ ሰዎች ያገለግላሉ እንግዲህ ራእይ ከተቀበሉ ወይን ባላደራ ከሆኑ አንተ ግን ቱሬ ማድረግ የመሄድን አገልግሎት ያደረክ ማየውና ብዙዎች ሲጽናኑ ሲፈቱ ሲድኑ ደግሞ አያለሁ እንዴት ክሩሴዶችን ለማዘጋጀት ወሰንክ ሁለተኛ በዚያው አያይዘ እንደዚህ አይነት ነገር ሲደረግ እንግዲህ መባም ይሁን አስራት ይሁን ይሰበሰባል ለሆነ ነገር ተብሎ ይሰበሰባል ወንጌል ለማስቀጠያ አንተ የምታደርገው ደግሞ የወንጌል ክሩሴድ ከራስህ ኪስ አውጥተህ ምንም ሳትቀበል ሙሉ በሙሉ በዚህ አይነት ህይወት እንደምታደርግ ደግሞ ሙሉ መረጃ ደርሻለሁና ከምን ልብ የተነሳ ነው ፕሮፌት እንግዲህ ይሄ የወንጌልን እውነት የገባው ሰው ነው ሊያደርግ የሚችለው ሐዋርያው ጳውሎስ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እና 12 ላይ ለብዙዎች ምሳሌ ሁን ብሎት በምን አይነት መንገድ የሚለውን ዘርዝሮለታል በንጽህና በእውነት በጽድቅ በቅድስና ምሳሌ ሁን ብሎታልና እኔ ደግሞ ለኔ ምሳሌ የኔ አባት ነው የወንጌልን ለወንጌል ዋጋ እንዴት መክፈል እንዳለበት በጣም ነው የከፈለውና ይሄን ከመንገሬ በፊት በዚህ በአባቴ በወንጌል እንቅስቃሴ ወደኔ ከመምጣቴ በፊት አስተዋውሳለሁ የኔ ታላቅ እህት እና ሁለት እህቶች አሉ ሴት ናቸው አንደኛ ወደ ጌታ ሄዳለች አሁን በአባቷ ይቀፍናትና ወደ አንሶንዳ የሚባል አካባቢ ፋዘር ከማዘር ጋር ለወንጌል ወደ ተሰማሩበት ምድር ሚሽነሪዎች ናቸው ሚልኳቸው በጣም የሚገርመው እነ ፋዘር በሚያሳልፉበት የወንጌል እንቅስቃሴ 2 አመት ነው እዚህ የምትኖረው ተብሎ አይነገረው 1 አመት ነው ተብሎ አይነገረው እዛ ከቆየ በኋላ ውጤታማ ከሆነ አንድ ሰውን ጌታ እንዲቀበል ካስደረገ ውጣ ነው ዛሬ ይነገራል ነገ ጧት መውጣት አለበት መኪና ይመጣል እቃ አዘጋጁ ይባላል ጧት መኪና ይመጣል እቃቸውን ሰብስበው ይዳሉ መውጣት እና ወደዛ ምድር ሲገቡ ሚሽነሪዎቹ እነዚህ የጀርመን ሚሽነሪዎች ናቸውና ኩራዝ ነው የሚጠቀሙት እነ ፋዘር እና ለኩራዝ ደግሞ እንግዲህ ለኩራዝ የሚጠቅመው እንትን አይደል ይሄ ጋዝ መሰለኝ አይደል ያን ሳይሆን የሰጡት የፕሌን ነዳጅ ነው የሰጡት እሳት አምጥተው ሲለኩሱ ቤቱ ላይ ነደደ ጋይ ከዛ እዚህ ወድቃል እዛ ይወድቃል ልጆቹ ላይ ነደደ የለበሱት ሻማ ነበር ነደደባቸው ሰውነታቸው መቃጠል ጀመረ ሁለት ማዘርና ፋዘር ብቻ ናቸው እነዛ ሁለቱ ልጆች ብቻ ናቸው አጠገባቸው ያሉት ሁለቱ መቃጠል ጀመሩ ለማዳን ውሃ ቢያፈሱ ይጨምራል እና ስለሚጨምር ምን ማድረግ አለብን ብለው በቃ ከጥቂት ደቂቃዎች በኋላ ሲነቁ ለካስ አፈር ነው የሚደረገው አፈር ጨመሩ ሲያጠፉ ሁለቱም ተቃጥለዋል እና ነደዋል ልብሱ ከላያቸው አይነሳም እና ያን እንደምንም አድርገው አነሱ ከዛ በጣም የሚደንቀኝ ወደ 40 ምናምን ኪሎ ሜትር እንደገና ሚሽነሪዎችን ለመጥራት ምሽቱ ወደ 3 ሰዓት አካባቢ ራት እየበሉ ነው ያ የተፈጠረው ከዚያ ተነስተው አልዱባ የሚባል አይዛብ
ልጆች በጌታ ያልሆኑ እየሮጡ እዛ ፈረንጁ ጋር ደረሱና የወንጌላዊ ግርታ ልጆች እየሞቱ ነው። በእሳት ተቃጥለዋል። ፈረንጁ መኪና አንስቶ መንገድ የለም በወንዝ ውስጥ አሸዋ ነው እየነዳ ሲመጣ ሁለቱም አብጠው መሬት ላይ ተኝተው ነው ያሉት እና ከዛ ወስደው 40 ምንጭ ይዘው ሄደው ነው ያሳከሟቸው እና ፋዘር ለ3 ወር እዛ ያሳከሟቸው ከዛ በኋላ ነው የተመለሰውና በዚህ ሁሉ ግን ደስተኛ ነው። ለወንጌል ለሚከፍለው ዋጋ ለምን እግዚአብሔርን ጠርቶኝ እግዚአብሔር ወንጌላዊ ነህ ብሎኝ ለምንድነው የሚያንከራትተኝ አይልም። የመጀመሪያ እህታችንን ያጣው ሉቃ የሚባል አካባቢ ነው። ከባድ የውባ ህመም ነበር እና ያ የውባ ህመም ነው መሰረት ትባላለች። እሷን ያጣው በወንጌል ጉዞ ውስጥ ነውና ለወንጌል ዋጋ የሚከፈለውን ያህል በደንብ ይከፍላል። አንድ ሰው ለማዳን አስተውሳለሁ የሚከፍለው ዋጋ ቀላል አይደለም። ትዝ ይለኛል እንደዚሁ የአይነት በሉቃ የሚባል አካባቢ አንድን ሰው ለማዳን ምን እንዳደረገ ትዝ ይለኛል። ሰውየው ጌታን ይቀበላል ግን ስለ ጌታ ኢየሱስ ማወቅ ነው የሚፈልገው ማለት። ስለ ጌታ ኢየሱስ ማውቀው ከመጽሐፍ ቅዱስ ከሆነ ይሄ የእግዚአብሔር ቃል ከሆነ ለምን አላነበውም ማለት። ለማንበብ ደግሞ ሰውየው አልተማረም። መማር ትፈልጋለህ ያለው ፋዘር ቤተሰቡ በሙሉ ጌታን እንዲቀበል እሱ ይፈልጋል። ግን ስለ ጌታ ኢየሱስ ክርስቶስ ደግሞ ማውቀው በእውቀት ሊሆን ይገባል ሲል ትምህርት ቤት እንዲገባ አደረገው። ሰውየውን የኔ አባት ትምህርት ቤት አስገብቶት እሱ የሰውየውን እርሻ የሰውየውን ከፍቶች ይጠብቃል። ይሁሉ የሚደረገው መጽሐፍ ቅዱስን ያነብ ዘንድ ነው። መጽሐፍ ቅዱስን እንዲያነብ ነው። የኔ ታላቅ ወንድም ኤልያስ ይባላልና ያን እሱ እንዲያስጠናው አስደርጎ ይማራል። እየተማረ ማንበብ ሲጀምር ፋዘር እርሻውን ያርስለታል፣ እሱ ይማራል፣ ከፍቶችን እሱ ይጠብቃል፣ እሱ ትምህርቱን ይማራል። ሰውየው ጌታ ኢየሱስን በደንብ አወቀ። መጽሐፍ ቅዱስን 4ኛ ክፍል ሲደርስ ማንበብ ጀመረ። እኔ ጌታን ይቀበላል። ጌታን ተቀበለ። ሰውየው እስከ ዛሬ በህይወት አለ። እና ያን በማየቴ ነው እኔ ወደዚህ የክሩሴድ ቱር ሲገባ ወንጌል ነቀፌታ እንዳይኖረው ሲያገለግሉ እንግዲህ ለኔ ትልቅ አሪያዬ የኔ አባት ነው። ይህንን የወንጌል ቱር ሲንቀሳቀስ አሪያዬ አባቴ ስለሆነ ከሚከፈልለት መክፈልን ነው የሚፈልገው። ህይወቱን ነው የሰዋው ለወንጌል። ሞትን ተጋፍቶ ነው ያገለገለው። ስለዚህ እኔ ደግሞ ለምንድን ነው ማድረግ ማልችለው? እግዚአብሔር ከረዳኝ እግዚአብሔር ከሰጠኝ የሰጠኝን እኔን አይደለም እኮ እኔ ጋር ያለውን ሁሉ ለኔ የሚያስፈልገኝን እግዚአብሔር ከሰጠኝ እኔ ደግሞ እየከፈልኩ ለምን አላገለግልም? የዛሬ 10 ዓመት 10 ብር ያጣውበትን 5 ብር ያጣውበትን ጊዜ አስታውሳለሁ። 2 አገልጋዮችን ለኮንፈረንስ ጠርቼ ጂንካ ምድር ለ5 አገልግለን ስንጨርስ ክሩሴዱን አገልግለን ስንጨርስ ሚሸኛውን ገንዘብ ያጣውበት አጥቼ ዘማሪ ሳዳም እና አንድ ፓስተር ዕውቀት የሚባሉ 2 አገልጋዮችን ጠርቻቸው አዲስ አበባ ሚሸኛውን ብር አጣሁት። ኮንፈረንሱ ካለቀ በኋላ እነሱ ከጂንካ አዲስ አበባ በምን ይመለሱ? እኔ ጋር 1 ብር የለም። 3 ቀን እኔ ጋር አደሩ። ሰው ቤት ነው ያደርነውና እነሱን ከሰው ብር ተበድሬ እሱም የተበደርኩት ብዙ ብር ቢሆን ጥሩ አይደል? 1000 ብር ይገርም። ለዛኛው 500 ብር ለዚህኛው 500 ብር ሰጥቼ እኔ በሰላም እኖራ እናንተ በሰላም አዲስ አበባ ግቡ፣ እግዚአብሔር ይባርካችሁ። ደስ ብሏቸው ሄዱ እነሱ እና ለወንጌል የሚከፈለውን ዋጋ ብንከፍልስ ብዬ ነው። አባቴ ህይወቱን ከፍሏል፣ ዋጋ ከፍሏል።
ከዛ የተነሳ ነውና በልቤ ይሄ ስላደረ ነው የወንጌል ክሩሴዶችን ማድረግ የጀመርከው ማለት ነው። ይሄ የወንጌል ክሩሴድ እንቅስቃሴ አሁን ምን ያህል ጊዜ ሆነው ቱር የምታደርግበት ሁኔታ ማለት ነው? በምታደርገው ደግሞ የወንጌል ክሩሴዶች ምን አይነት የእግዚአብሔርን እጅ አየህ? ዋነኛ ተልኳችን ወንጌል ስለሆነ ከወንጌል አንጻር ምን አይነት ውጤቶች እየመጡ ነው? እንግዲህ አድርጎ ከራስ ኬስ አድርጎ ማድረግን የለመርከውም ከአባትህም ያየው እውነትም ስለሆነ ግን ምን አይነት ፍሬዎችን አየበት በዚህ ክሩሴድ? በዚህ ክሩሴድ እንግዲህ ከጀመርኩት እኔ ወደዚህ ክሩሴድ ከመግባቴ በፊት 2016 ነው እንግዲህ አሁን ካገባሁት ሁለተኛ ዓመቴን ከፊታችን ሰኔ ሁለተኛ ዓመቴ ነው። እንከባበራ አይ እየተከባበረን ኢንተርቪውን ብንቀጥል ነው የሚሻለው። እሺ ገና እሺ ሁለተኛ ዓመቴ ነውና ወደ አዲስ አበባ እንዲመጣ ያስደረገኝ የመጀመሪያው ባለቤቴ ናት። ሁላገርሽ በድሉ ትባላለች እና እሷን ካገኘሁ በኋላ የወንጌል ሸክም ያለብኝ ሰው ነኝ። ለእግዚአብሔር መንግስት የሚከፈለውን ዋጋ ሁሉ ለመክፈል የተዘጋጀሁት ሰው ነኝ፣ አገልጋይ ነኝና እሷን ካገኘሁ በኋላ ቱሮችን ማድረግ እንዳለብኝ የእግዚአብሔር መንፈስ ነገረኝ። ለወንጌል አገልግሎት መንቀሳቀስ አለብኝ ያሰብኩ ሳስብ ባለቤቴን አግብቼ ለመልስ ፕሮግራም ወደ ቤተሰቧ ሄድን እና ስንሄድ የሄድኩትም እዚህ ወደ ሶዶ ማህበረሰብ ጉራጌ ሶዶ ወደ ገጠር ውስጥ ነው። ዋጮ ወደሚባል አካባቢ አባቷንና እናቷን ለማግኘት ሄጄ ነው ምድሪቱን ያየሁት። ሳይ ጌታን የተቀበለ ሰው የለም። ከሱ ጋር 3-4 ሰው ብቻ ነው ያለው። ምንም አይነት በጌታ የሆነ ሰው የለም። በጣም ደነገጥኩ። እኔ የተወለድኩበትና ያደግኩበት ሐመር ምድር ምንም ያህል ክፋት ቢኖር የተለወጠ ህዝብ ታይቷል ምድሪቱ ላይ። አሁን ትላልቅ መሰረተ ልማቶች የሚሰሩባት ምድር ናት። እዚህ ደግሞ ጫፍ ከአዲስ አበባ 100 ምናምን ኪሎ ሜትር የማይሞላ ሀገር ወንጌል አልደረሰም። እኛ እኮ ወንጌል ተሰርቶ እንዳለቀ ደርሶ ያለቀ ይመስል ተረጋግተን እኮ የተቀመጥንበት ሰዓት ነው። ግን አጠገባችን ገና ያልደረሰበት ብዙ የሚገርም ነው። በጣም ነው የገረመኝ። መብራት የለም። በቃ መሰረተ ልማት የሚባል ነገር መንገዱ እንኳን በቃ በብዙ ትግል ነው መኪና የሚገባው። ጤና ጣቢያዎች የሉም፣ ቸርቾች የሉም፣ አገልጋይ የለም። እዛ አካባቢ በጣም በቃ ጨለማ የሰፈነባት ምድር ናትና ሰዎቹ መልካም ናቸው። እንግዲህ የጉራጌ ማህበረሰብ የሥራ ሰዎች ናቸው። ግን ወንጌል ያልደረሰባት ምድር ናትና አየሁት። ከዚያ ባለቤቴ በጣም የሚጸልይባት ምድሪቱ እንዲለወጥ ስለ ምድሪቱ ማውራት ከጀመረች እንባ ነው የሚላት እና ከዛ የተነሳ ምንድነው ማድረግ ያለብኝ ስለዛ ምድር ብዬ ስጸልይ ወደዛ ደግሞ ቱሮችን እንዲጀምር ክሩሴዶችን እንዳደርግ መንፈስ ቅዱስ ነገረኝ። ከዛ በኋላ ነው ቱር ማድረግ የጀመርኩት እና ቱር ማድረግ የጀመርኩት 2017 ሂዳር 13 ጀመርኩ። ኬላ የሚባል የመጀመሪያ 2017 ሄድኩ በቃሊዮት ቤተክርስቲያን እና እግዚአብሔር የሚገርም ድል ነው የሰጠን። ወደዛ ምድር ከመሄዴ በፊት በቃ አይቻልም ነው የተባለው። ማህበረሰቡ ጌታን ሊያገኝ አይችልም። እንዴት ትችለዋለህ? አቅም ይኖርሃል ነው የተባልኩት እና ግን እዛ ሄጄ
15 ሰው ነው ጌታን የተቀበለው። ክብሩ ለጌታ ይሁን፣ እግዚአብሔር ይባረክ። እና ቱሩን የጀመርኩት በዛን ጊዜ ነው እና ይሄው እስከዛሬ ቀጥዬበታለሁ። ትላልቅ የት ቦታ ላይ ተደርጓል እስከዛሬ ድረስ? በእነዚህ ጊዜያቶች እንግዲህ ከአንድ ዓመት በላይ በሆነ የቱር ቆይታ የት ቦታ ላይ ተደርጓል? የመጀመሪያው ከ2016 ሐመር ወደ ተወለድኩባት ምድር ፋዘር ወደ አገለገለበት ምድር ማድረግ አለብኝ ብዬ አሰብኩትና ከሐመር ዲመካ የምትባል ከተማ የአብያተ ክርስቲያናት ጋር አማኑኤል ቤተክርስቲያን ግቢ ውስጥ ነው ያደረግነውና እዛ እግዚአብሔር የሚገርም ድል ነው የሰጠን። የመጀመሪያው 2016 ኮንፈረንስ 2017 መግቢያ ላይ ያዘጋጀነው ክሩሴድ እዛ ነው። በጣም ብዙ ነፍሳት እግዚአብሔር የሰጠን። ከምንጭ ነው የጀመርከው? ከምንጩ ነው የጀመርኩት፣ ከዋናው እና ከዛ ነው የጀመርኩት። እግዚአብሔር የሚገርም ድል ሰጠን። አስደናቂ ጊዜ ነበረ። ብዙ አገልጋዮች ከኔ ጋር ነበሩ እና ከዛ ነው የጀመርኩት። ሲቀጥል እዛው ደግሞ በና ምድር ከሐመር በና ቀይ አፈር ነበረ የነበረኝ። እዛም ደግሞ ቃለ ሕይወት ነበረ እና እግዚአብሔርም እዛም ብዙ ነፍሳቶችን ጌታ ሰጠን። ቀጠለ። ከዛ ቀጥሎ እዚህ ሶዶ ምድር ነው የገባሁት ወደ ኬላ ቅድም እንዳልኩ እዛ ቀጠለ። ከዛ ቀጥሎ ደግሞ ኬላ ስንጨርስ እንዴ እናንተ እዚህ መጣችሁ ለምንድን ነው ወደኛ ምድር ማትመጡት ሲሉን ጥያ የምትባል እዚህ ጫፍ እና እዛ በጣም ነው የደነቀኝ። እዛ ምድር ሲገባ በእውነት ወንጌል እኛ ምቾት እንፈልጋለን አንዳንድ ጊዜ ማለት እኔ አገልግዬ እኔ እንደዚህ አድርጌ እግዚአብሔር ለምንድን ነው ማያስበኝ እግዚአብሔር ለምንድን ነው ማይጎበኘን እንላለን እና ይኸው እዚህ ጋር ጌታን ያልተቀበለ ማህበረሰብ አለ። ጨለማ የሰፈነበት ምድር አለ። ሲንገባ በጣም የደነገጥ ነው። ቤተክርስቲያን ድንጋጤ ውስጥ ናት፣ ፍርሃት ውስጥ ናት። አገልጋይ አለ፣ ቤተክርስቲያን መሪዎች አሉ፣ ቸርቾች አሉ። ግን በቃ ማለት ሰው አያየንም፣ ሰዎች ረስተውናል ብለው ነው ያሉትና እኛ ስንሄድ አትመጡም ብለን ነበር ያሉ። ለምን ሰውኛ ጋር አይመጣም? እዛ ገፍተን እግዚአብሔር ነፍሳትን ሰጠን። እዛ ገብተን ለምድርቱ ጸልየን 3 ቀን ድንቅ ጊዜ አሳልፈን ከዛ ወጣን። ከዛ ሲቀጥል ያን ፕሮግራም ስንጨርስ እንግዲህ እንደሚታወቀው ቡታጅራ ነበር። ቡታጅራ ደግሞ ከገባን በኋላ ለወንጌል እኔ ከተማ ገጠር አልልም፣ ምቾት አይመቸኝም፣ ይመቸኛል አልልም። መግባት ወዳለበት ሁሉ ይገባለሁ። ለምን ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ነው ያለው። ተልኮ ይሄ ነው በቃ ተልኮ መሄድ ነው። መሄድ ከሆነ ገጠር የለውም፣ ከተማ የለውም፣ መብራት አለ የለም፣ ይመቻል ጋር አይሰራም፣ ኔትወርክ አለ ሁሉ ውስጥ መግባት። ለምን እኛ የጠፉትን ጌታ ኢየሱስ ክርስቶስ ሊያድን እንደመጣ እንደዛው የጠፋ ነፍስ አለ። ወደ እግዚአብሔር መንግስት ሊመጣ የሚገባ ነፍስ አለ። ወደዚያ መሄድ አለብን። በዛ ሁሉ ግን ቤተክርስቲያኖችን በማጨናነቅ አይደለም። ቤተክርስቲያን የሚትሰጠንን ገንዘብ የሚትሰጠንን ኢንካም በማሰብ አይደለም። የሚከፈለውን ዋጋ ሁሉ ከፍለን እግዚአብሔር በሚረዳን በረዳን መጠንና ቡታጅራ እግዚአብሔር ረድቶን ዘንድሮ 2018 ጥር 29 ላይ ነበረን እና ወደዛ ከመሄዳችን በፊት በቃ ማለት ማህበረሰቡ ከባድ እኮ ነው። እንግዲህ ጌታ ኢየሱስ ክርስቶስ ከባድ ለሆነው ሰው ነው ከሰማይ የወረደው። ቀላል ለሆነው አይደለም። የሰው ልጅ ሊያድን ነው ክብሩን ጥሎ የወረደው። አሜን። ክብሩን ጥሎ ጌታ ኢየሱስ ከወረደ እኔ ለምንድን ነው ክብሬን ጥዬ ማልወርደው? እኔ ለምንድን ነው መሄድ ወዳለብኝ ስፍራ ማልሄደው ብዬ ስለማምን ቡታጅራ ገባን። ከመግባታችን በፊት ግን ከባድ ነው። በቃ አስተሳሰባቸው ቀላል አይደለም። በቃ ብዙ የተባሉ ነገሮች ነበሩ። ኦኬ ከባድ የሆነው
ለማን እንደሆነ ይታወቃል። ከባድ የሚሆነው የእግዚአብሔርን ምሪት ከሰማ እግዚአብሔር ካንተ ጋር እንደሆነ ካመንክ ሁሉ ቀላል ይሆናል። አሜን። እና ገብተን እግዚአብሔር አስደናቂ ድል ነው የሰጠን። ወደ 30 ነፍሳት እግዚአብሔር አሳልፎ ሰጠን። ታላላቅ ተአምራቶች፣ ሰዎች ከብዙ በሽታ ነፃ የወጡበት፣ ብዙ በአጋንንት እስራት የታሰሩ ሰዎች የተፈቱበት ትልቅ ፕሮግራም ነበር እና በዚህ 2 ዓመታት ውስጥ እነዚህን ትላልቅ ክሩሴዶችን የወንጌል ቱሮችን አድርገናልና ቁጭ ብለን ከባለቤቴ ጋር በዚህ 2 ዓመት ውስጥ ያገኘናቸው ነፍሳቶች ስንት ናቸው እየተባባልን በቃ ደስ ብሎን በሚሊዮኖች የሚቆጠር ገንዘብ አፍሲሰናል። ለኛ እሱ አይደለም የሚደንቀው፣ በገንዘብ የማይተመን ነፍስ ወደ እግዚአብሔር መንግስት መጥቷል እና በጣም ደስ ያለን። ባለቤቴ ትለኛለች አሁን 50 ደርሰሃል ትላለች፣ አሁን 60 ደርሰሃል ትለኛለች እና እሷ ትጠብቃለች። አንድ ቸርች እኮ ሞላ ትለኛለች። አንድ አጥቢያ ሆነ። እውነት ነው። ወንጌል ትልቁ ተልእኮ የነፍሳት መዳን ነው። ከሽባ መተርተርም ከውር መብራትም ከሆነ እንግዲህ ከዲዳ መናገርም ይልቅ በሚድን ሰው ጌታ ይደሰታል። ምክንያቱም የታመመ ሰው ነገ ድጋሚ ሊታመም ይችላል። መዳን ውስጥ ግን ዘላለም ስላለ ትልቁ ነገር ያ ስለሆነና እግዚአብሔር አምላክ የተባረከ ይሁን። ሰዎች አይዳኑ አይፈውሱ እያልን አይደለም። ድንቅና ታምራቶች ያስፈልጋሉ ከቃሉ ጀርባ ያሉ ነገሮችም ስለሆኑ እንደው ነቢይ እንደዚህ አይነት የወንጌል ቱሮችን እያደረክ ነው። ብዙ የገንዘብ ፈሰሶችን እያደረጋችሁ ግን የነፍሳት መዳን የልባችሁ ትርታና እውነት ሆኖ ይህ ማዕከል ባደረገ መንገድ እንደዚህ አይነት አገልግሎቶችን እያገለገልህ ትገኛለህ። አሁን ላይ ያለውን በምድራችን ላይ የወንጌል እንቅስቃሴ እንዴት ታየዋለህ? በየቦታው ኮንፈረንሶች ይዘጋጃሉ፣ ክሩሴድ ተብሎ ይዘጋጃሉ፣ በየሜዳው በየአዳራሹ ይደረጋልና ገባ ስንል ደግሞ አንዳንድ ቦታዎች ላይ እኔም እንግዲህ የወንጌል ሰባኪ ስለሆንኩ አንዳንድ ቦታ ሲሄድ በኢትዮጵያ ክልሎች ላይ ሄዳለሁ። ብዙ ቦታ ላይ የማያቸው ነገሮች አሉ። ብዙ ያልዳኑ ሰዎች፣ እንግዳ የሚሆንባቸውም ሰዎች ደግሞ ታያለ። እውነት ተሰርቷል እንደሚባለው እንደሚወራው ነው ወይ ወንጌል በምድራችን ላይ እየሄደ ያለው ወይንም እየተነገረ ያለው? አሁን ላይ እንግዲህ በፐርሰንት ስናይ ፕሮቴስታንት 30 ምናምን ሚሊዮን ደርሷል ይባላል። በጌታ አስብ የኢትዮጵያ ሕዝብ እንግዲህ ቁጥሩ ስንት እንደሆነ 100 ምናምን አልፈናል እና በጣም ጥቂት ነው። ቅድም እንግዲህ ነግሬሃለሁ እዚህ 30 ምናምን ኪሎ ሜትር 50 ምናምን ኪሎ ሜትር ነው የሶዶ ቡኢ ኬላ በጣም ቅርብ ናቸው። ስናያቸው ከ100% 5% ነው በጌታ የሆነ ገና አልተሰራም። ስራ ይጠይቃል እና ተሰርቷል አልልም፣ በጣም ስራ ይጠይቃል። እንግዲህ ጌታ ኢየሱስ ክርስቶስ አይደል ያለው መከሩ ብዙ ነው ሰራተኛው ጥቂት ናቸው። እኔ ከመቀመጥ መንቀሳቀስ ጥሩ ነው። ቤተክርስቲያን ውስጥ ኮንፈረንሶችን ማዘጋጀት ፕሮግራሞችን ማድረግ ጥሩ ነው፣ መጥፎ ነው አልልም። ግን ብንወጣ ሰዎችን እናገኛለን። ተልኳችን መሄድ ስለሆነ ላካቸው አይደል የሚለው 72ቱን ጌታ ኢየሱስ ክርስቶስ ተልኳችን ወደ ቤተክርስቲያን ወደ ተልኮዋ አሁን ያለችበትን ባላውቅ ማለት በሄድኩበት ሁሉ ብዙ ነገሮችን አያለሁ። አሁን የሄድኩባቸው ከተማዎች በጣም አገልጋዮችን ይፈልጋሉ። በጣም የወንጌል እንቅስቃሴ የሚፈልግበት ምድር ነውና ብንንቀሳቀስ ሰው ትኩረታችን ሰው ላይ ሊሆን ነፍሳት ላይ ሊሆን ይገባል። ቅድም እንዳልኩት በዚህ አጭር ጊዜ ውስጥ 50 ምናምን 60 ምናምን ሰው ወደ እግዚአብሔር መንግስት ካመጣን እግዚአብሔር ረድቶን ብዙ እንደሚጠበቅብኝ ነው ማምነው። መንቀሳቀስ አለብኝ፣ መሄድ አለብኝ እና የተሰራ አይመስለኝም። ቢሰራ ማለት በአንድ ፕሮግራም በሺዎች የሚቆጠሩ ሰዎች መገኘት ነበረባቸው።
በአንድ ክሩሴድ ብዙ ሰዎች መምጣት ነበረባቸው ግን ጥቂት ነው የሚመጣው ከዚያ ውስጥ እግዚአብሔር ደግሞ ሊድኑ የሚገቡ ሰዎችን ይይዛቸዋል እና የተሰራ አይመስለኝም እኛ ልንሰራ ይገባል ልንወጣ ይገባል ወደ ሰሜኑ ወደ ምስራቁ ወደ ደቡቡ ወደ ምዕራቡ እንውጣ ሰዎችን ለማደን ለመያዝ ወደ እግዚአብሔር መንግስት ለማምጣት ብንንቀሳቀስ የተሻለ ነው ለምን ቢሰራማ ከ100 ሚሊዮኑ ግማሽ ሚሊዮኑ በጌታ ሊሆን ይገባል ነበር ብዬ ነው ማምነው እንደው ነብይ በአንድም ይሁን በሌላ ወንጌል ይሰበካል በከተማችን በገጠርም ይነገራል እንደሚታየው ያላነ ህዝብ ገና አለ በጨለማ ውስጥ የታሰረ በስራት ውስጥ የታሰረ በጥንቆላ በመተት ሁሉ የታሰረ በባህሉላ የመጣ ትላልቅ ከርሶች አሉ ምድራችን ላይና ወንጌል ደግሞ እነዛ ነገሮች እንደሚሰባበር እናምናለን ወንጌል ኃይል ስለሆነ ወንጌል ማይገባበት የለም ወንጌል በራሱ ደፋር ነው እና ምክንያቱም ተልኮ ሰውን የማዳን ስለሆነ የመቀየር የመለወጥ ስለሆነ እንደው ብዙ ነገሮቻችን እንዳይቀየሩ ደፍረንም ወንጌላችንን ደግሞ በእንደዚህ አይነት ቦታዎች ላይ ገብተን እንዳንሰራ ምክንያቱ ምንድነው ብለህ ታስባለህ አንዳንድ ጊዜ ሚዙን ነገሮች ይኖራሉ እንደሚባለው እንደሚወራው ብዙ ተጽዕኖች እየመጡ አይደለም ከዚህ የተነሳ ሰዎች የመዳን ነገሮቻቸው ብዙም አይደለምና ለምንድነው ምክንያቱ ምንድነው ብለህ ታስባለህ እንግዲህ የመጀመሪያው አገልጋይ እንደመሆኔ ምክንያት ሊሆን የሚገባ ምክንያት ነው ብለን ልናነሳ የምንችለው የገንዘብ እጥረት የፋይናንስ እጥረት ሊሆን ይችላል ተብሎ ይታመናል እንግዲህ ለመንቀሳቀስ ያስፈልጋል ገንዘብ ለወንጌል ያስፈልጋል ወንጌል ግን ለገንዘብ አይደለም የሚሰራው ያስፈልጋል ለወንጌል እና ምክንያት ሊሆን የሚገባው ለመሄድ አልችልም መሄድ አልቻልንም መንቀሳቀስ አልቻልንም ለመሄድ ደግሞ ገንዘብ ነው የሚያስፈልገው ብዙ ጊዜ ይባላል እና አንድ ጊዜ ትዝለኛል አንድ ፓስተር አብሮን የሚንቀሳቀስ ፓስተር ፀሐዩ አማሬ ይባላልና ስልጠና አብሮን እየሰጠ አንድ ነገር ያደርግ ነበር ምሳሌ ብሎ ለአገልጋዮቹ ለሚሰለጥኑ ሰልጣኞች 7 ነገሮችን ሊስጣችኋል በወርቀታችሁ ያዙ እና 7 ነገሮችን በወርቀት ሲይዙ የመጀመሪያው ቡና ያዙ ወተት ያዙ መርፌ ያዙ ምናም ብሎ 7 ነገሮች መላጣ ብለ ጻፍ አለ እነዚህ ነገር አምጡልኝ አለ ሁሉም ተቀምጠው ግሩፕ ስሩ በ3 ቦታ ግሩፕ አሰራቸውና ሁሉም በማሳወሻቸው ያዙ ከዛ መጨረሻ ላይ ከግሩፓችሁ የግሩፓችሁን መሪ አዘጋጁ መሪ ካዘጋጁ በኋላ መሪያችሁ 10 ደቂቃ ሰጥቻለሁ እነዚህ ነገሮች ያቅርብልኝ ቁጭ ብሎ መርፌ ማለት መስፊያ ነው ምላጭ ማለት መቁረጫ ነው መላጣ ማለት ተፈጥሮ ብለው ሰየው ሁሉም መልሳችሁን ይዛችሁ ነው ሲል ይሄንን ነገር ይዘው መጡ የጻፉትን አንዳንዱ በትርጓሜ አንዳንዱ በሲል አንዳንዱ ምንም ሳያደርግ በቃኛ እናቀም የዚህ ነገር መልስ ምን እንደሆነ ያናቀም ሲሉ መልሱ በጣም አጭርና ግልጽ ነው መሄድ ነው የመጀመሪያ ሁለተኛ ለመሄድ መተባበር ነው ምላጭ ለመግዛት ገንዘብ ከሌለ አንተ ጋር አለ ብለት ብላችሁ ግሩፓችሁን ቢጠይቁ መርፌ ለመጠየቅ ብትጠያየቁ እነዚህ ነገሮች ለማግኘት አያቅታችሁ ነበር ቁጭ ስላላችሁ ሁላችንም መሪነን ስላላችሁ ማግኘት አልቻላችሁ ገንዘብ የለም አይደለም በዚህ ጊዜ አለ አንተባበር ትልቁ ከተያያዝን ከተሳሰበ መሄድ ወዳለንበት ስፍራ ሁሉ መሄድ እንችላለን አንተ ጋር ምን አለ ብሎ መጠየቅ ውርደት አይደለም
ለመተባበር እንደዚህ ይላል እና አንድ ጓደኛዬ የመንፈስን ህብረት ለመጠበቅ አይደል ጳውሎስ ያለው እንተሳሰብ የመንፈስን ቤተክርስቲያን አሁን ላይ ሄደ አገልጋዮችን ቢጠይቅ የመንፈስን ህብረት ለመጠበቅ እንጸልይ ነው የሚባለው አይደል የመንፈስ አንድነት ይኖረን የመንፈስ አንድነትን እንጠብቅ ስለዚህ ስለ መንፈስ አንድነት እንጸልይ መንፈስ አንድነት በጸሎት ብቻ አይደለም የሚመጣው ጸሎቱ አንዱ ጎን ነው ግን ለመንፈስ አንድነት ደግሞ መተሳሰብ መጠባበቅ የመንፈስን አንድነት ያመጣል ስለዚህ ለወንጌል አገልግሎት የሚያስፈልገን ገንዘቡ ብቻ አይደለም መተሳሰብ መተባበር ያስፈልጋል ከዛስ መሄድ ወዳለንባቸው ስፍራዎች ሁሉ መሄድ እንችላለን ይገርም ሐሳብ ነው ስለዚህ ጌታ ባንተ የጀመረው ተልእኮ የክሩሴዶችን የወንጌል ስርጭቶችን ኮንፈረንሶችን ማድረግ ብቻ ሳይሆን ስልጠናዎችም አሉት ማለት ነው በጣም ጥሩ በቀጣይ ነብይ ኢሳያስ ግርታ ምን ያስባል በኢትዮጵያ ቤተክርስቲያን ምን አይነት ስራዎችን ለመስራት ከወንጌል አንፃር ታስባለ ቱር ያደረክ ነው ቱሩ ይቀጥላል ከዛስ ባሻገር የሚታሰቡ ነገሮች አሉ ወይ ታሚዬ እንግዲህ እግዚአብሔር በጣም እየረዳኝ ነው ለእናንተ እንግዲህ ከተዋወቀን ጊዜ ጀምሮ እንቅስቃሴ ላይ ነኝ ያለው ከዚህ በኋላ በህይወት እስካለው ድረስ እግዚአብሔር እስከሰጠኝ እድሜ ድረስ የእግዚአብሔር መንግስት ከማገልገል ውጪ ምንም አማራጭ የለኝም እና አሁንም ቢሆን ሐሳቤ መሄድ ወዳለብኝ ስፍራዎች ሁሉ መሄድ ነው ምንም መገደብ መያዝ አልፈልግም ሁለተኛ ሚሊ ወደ ሐመር የሄዱበት እጣ ከተጣለ በኋላ ፋዘር ላይ ወደቀ ይገርም ነው በፊት እሱ በቃ ወንጌላዊ ግርታ ይርተሙ ነበር መጀመሪያ እጣውም ሲወጣ ወንጌላዊ ላይ ወደቀ ይገርም ነው ከዛ ሊወጡ መጣና ከህብረት ስብሰባ በኋላ መጥቶ ለማዘር ወደ ሐመር እንዲሄድ ተብያለሁ እና ለወንጌል አገልግሎት ወደ ሐመር እንሄዳለን ሐመረኛ አይችሉም አያውቁም ግን አረኛ ነው የሚያወሩት እዛ በመልእክትም ቢሆን እደን ወንጌል ማገልገል አለበት ብሎ ለማዘር ሲነግራት ይሰዩ ደስ ይለኛል ያለ ምንም ማንገራገር የወንጌል ልብ እንግዲህ አብርሃም ከኡር ከለዳውያን ከቤተሰቦቹ ሲወጣ አይደል ዘፍጥረት 12 ላይ እንውጣ ሲላት ለምን ወዴት እንዴት አላለችም እንደዚያው ማዘር ወዴት ለምን ምን ጊዜ ምን ያህል ጊዜ አላለችም እሺ ነው ያለችው እሺ በማለት ረጅም እድሜ እግዚአብሔር ሰጥቷታል ወንጌላዊ ግርታ በስንት አመታችሁ ነው ወደ ጌታ ሄዱት ወንጌላዊ ግርታ ወደ ጌታ የሄዱት በ91 አመታቸው 56 አመት አገልግለዋል ረጅም አመት 2014 ነው ወደ ጌታ የሄዱት እና በጣም ደስ ይያላቸው ከወንጌል አገልግሎት እንቅስቃሴ በኋላ ወደ ጌታ የሄዱበትን የመጨረሻችን ሊበልና ልንገርና መጨረስ እንችላለን እና ወደ ጌታ የሄዱበት አካሄድ በጣም ይደንቅ ነው ለ3 ወር ከቤት ጠፋ ከቤት በቃ እኛ ማግኘት አቃተ ስልክ የለውም በጣም የወንጌላዊ ግርታ ያባታችን ፕሪንሲፕል በመኪና መሄድ አይወድም በእግር ነው አባ ለምንድነው መኪና ተሽከርካሪ ማትጠቀመው ስንል እኔ በመኪና እየሄድኩ መንገድ ላይ በእግር መሄደው ለገበያ መሄደው ወደ ከተማ ለራሱ ጉዳይ መሄደውን ሰው ማን ነው ወንጌል የሚሰብከው እኔ እየሰበኩ በእግር ሄዳለሁ በዛ እግዚአብሔር ነፍሳትን ይሰጣኛል ብሎ ያምናል እድሜው እየገፋ ከመጣ በኋላ ከወንጌል አገልግሎቱ ሐመር ጨርሶ 2007 ነው ወደ ጂንካ የተመለሰውና በቃ አባ እረፍት አድርግ ሲል ማን ረፍ ብሎኝ ይላልና 3 ወር ጠፋ 3 ወር ሲጠፋ የት ገባ ስንል ለካስ እሱ ከሐመር ጥግ ከኬንያ ጠረፍ ጀምሮ እስከ ደቡብ አሪ መጨረሻ ድረስ የተከላቸውን ቤተክርስቲያኖች እየጎበኘ ነበር ስልክ የለውም ማግኘት አልቻልንም 3 ወር ሙሉ አፈላለኩ
መጨረሻ ላይ አፈላልገን የመጨረሻ ሊሰናበት አንድ ወደ ሙቲ የምትባል ወደ ደቡብ አሪ ውስጥ ቃልዮት ቤተክርስቲያን እሱ የተከላትና እዛ ሊያገኛቸው ሄዶ አገኛቸውና አንድ ነገር ይል ነበር። ደህና ሁኑ ቻው ይላቸዋል። እኔ ስልኩን ፈልጌ የቤተክርስቲያኒቱን መጋቢ ያገኘሁት ፓስተር ፋዘር አለ እንደ የወንጌላዊ ግርታ ልጅ ነው ያለ። አዎ ጋሽ ግርታኛን ግራ ያጋባ ነው። እያለቀሰ ነው የሚሰብከው፣ እያለቀሰ እያስተማረ ነው። መልእክቱ ደግሞ የእግዚአብሔር መንግስት ቀርባለች ነው። ጊዜው ተፈጽሟል፣ ዘመኑ አልቋል፣ ንቁ ብሎ ነው የሰበከን። መጨረሻ ላይ ከተገናኘን ተገናኘን፣ ካልተገናኘን በእግዚአብሔር መንግስት እንገናኝ ብሎ ነው የጨረሰው። እኛ ደንግጠናል። አሁን ይመጣል ቤት እየወጣ ነው ጨርሷል። ቤት እኔ እዚህ አዲስ አበባ ነበርኩት። እሱ ሰኞ ነው ቤት የገባው። እኔ ሮብ ከአዲስ አበባ ጂንካ ገባው። ሲመጣ ልጅ መጣ ያለ አዎ ጨረስኩ እኮ አለ። ምን ሲል የወንጌል አገልግሎት አይታይህም ይላል። እኔና ወንድሜ ነበር የተቀመጥነው አጠገቡና አይታይህም መላእክቶች ሲያሸበሽቡ ሲያመልኩ ይኸው አምልክ ያሉኝ እኮ ነው እያለ ደነገጠን። ከዛ እለቱ ሐሙስ ነው። ውጪ ለሽንት ወጣ። ሲመለስ እግሩ መንቀሳቀስ አቆመ። ልጆች አለ የወንጌልን አደራ እንዳትጥሉ፣ ሁለት ነገሮችን ያዙ። የመጀመሪያ ትምህርት አትተው፣ ወንጌል እንዳትተው፣ እስከ መጨረሻ ለወንጌል የሚከፈለውን ዋጋ ክፈሉ ብሎ ከዛ እሱ ጋር ነው ቁጭ 3 ወር ቁጭ አልኩት። እያስታመሙ ቆየ። በ91 አመቱ እየሳቀ ደስ እያለው ወደ አገለገለ አምላኩ ጌታው ሄደና እግዚአብሔር ይመስገን። ይሄ ትልቅ ክብር ነው፣ በራሱ መታደል ነው። እድሜ ጠግቦ ወንጌልን ተናግሮ አደራ ብሎ መሄድን የመሰለ ትልቅ ነገር የለም። እንደው በመጨረሻ ነብይ ለኢትዮጵያ ቤተክርስቲያን ለአገልጋዮች ከወንጌል አንጻር እንደ እግዚአብሔር መንግስት ሰራተኛ እንግዲህ ጥሪ ደርሶት ወንጌሉ እጁ ላይ ገብቶ እያስኬደ እንዳለ እያስቀጠለ እንዳለ አንድ አገልጋይ የመጨረሻ መልእክት ምንድን ነው? ለኢትዮጵያ ቤተክርስቲያን ያለኝ መልእክት የወንጌልን አገልግሎት አንርሳ፣ የተሰጠንን አደራ በትክክል እንወጣ። ጳውሎስ ቅድም ብያለው አንደኛ ጢሞቴዎስ ምዕራፍ 4 ላይ ለሚያምኑትም ለማያምኑትም ምሳሌ ሁን ብሎታልና በእምነት በእውነት በጽድቅ በቅድስና ባለባበስ በንጽህና ምሳሌ ሁን ብሎታልና ለኢትዮጵያ ቤተክርስቲያን ያለኝ መልእክት የወንጌልን አገልግሎት አናስነቅፍ። ዋጋ የተከፈለበት ነው። አባቶች ዋጋ ከፍለዋል፣ ተርበዋል፣ ተጠምተዋል። መከፈል ያለበትን ከፍለው ነው እኛ ጋር ያደረሱት። እኛ ለሚመጣው ደግሞ ጄኔሬሽን ከኛ በኋላ ላለው ትውልድ ልናስተላልፍ የምንችለው በጽድቅና በእውነት ነውና የወንጌልን አገልግሎት በጣም ከሚገርመኝ ነገር መካከል ሰዎች ወደ እግዚአብሔር መንግስት ከመጡ በኋላ በእግዚአብሔር መንግስት ውስጥ ዘመናቸውን እንዲጨርሱ ማድረግ አለብን። ምሳሌ ሆነን እንዳይወጡ፣ በእኛ ስህተት በእኛ ትክክል ባልሆነ እንቅስቃሴ ከእግዚአብሔር መንግስት እንዳይወጡ እንጠንቀቅ። ነቢይ ኢሳያስ ግርታ አንተ የወንጌል አርበኛ ነህ። እግዚአብሔር አምላክ በአባትህ ከአያት ጀምሮ በመጣው እውነት ዛሬ ላይ ደግሞ ብዙ ትውልዶች እንዲድኑ እግዚአብሔር ምክንያት እያደረገ ነው። ይህን መሰለ የህይወት ተሞክሮን በተለይ ደግሞ በአባትህ በወንጌላዊ ግርታ እግዚአብሔር የሰራውን ያንን የወንጌል እውነትና ጉዞ በእንደዚህ አይነት መንገድ ደግሞ ስላሳየ በተለይ ለዚህ ትውልድ ወንጌል ዋጋ እንደሚያስከፍል ነገር ግን ፍጻሜው አክሊል እንደሆነ ድል እንዳለበት ደግሞ የሚያሳይ ትልቅ መንገድ ነውና እግዚአብሔርን ባንተ የጀመረው ጉዞ ደግሞ ለብዙዎች መጽናናት፣ መዳን፣ መፈወስ ወደ እግዚአብሔር መንግስት መጨመር ትልቅ ምክንያት እየሆነ ነው። እግዚአብሔር አገልግሎትን ይባርክ፣ ትዳርን፣ ቤትን ይባርክ ማለት እንፈልጋለን። ገና ደግሞ ትቀጥላለህ። በጣም በደንብ ነው የምትቀጥለው። አንተንም እግዚአብሔር ዘመንን ይባርክ። አክብረኸኝ አንተ ውስጥ ትልቅ ነገር አለ፣ መልእክት አለ፣ ስለ ወንጌል ሸክም አለ ብለህ ስለጋበዝከኝ በዚህ ሚዲያ አመሰግናለሁ። ካንተ ጋር የሚሰሩ የሚዲያ
ሰራተኞች ክሮች በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ። አሜን አሜን አሜን። ከዚህ በኋላ ቤት ነው እንግዲህ ቤት ነው ቤት ነው ነብይ። እንደው በመጨረሻ በሐመርኛ ለቅዱሳን ዘወትር እሑድ 2 ሰዓት ጉብዝናዬን ፕሮግራምን በመከታተል ተባረኩ በላቸው እባክህ። ሐመርናና አሜኔዳ ባይሮ በጣም ወዳን ከልሺድኔና ኮ ጂኤምኤም ቴሌቪዥን አምባይ ነው እንዳር ጉብዝናዬ አምባይ ነው ፕሮግራምን ውዲ ሰዓት ለማደር ፓያይስ ሸዴ ባይሮ ሰቃሊ ተማሬ ወንጌልሳ ቃቦንዳን ፓያይስ ቃንሴ ባይሮ የዳን ባራኬ እንታዲያሚ አሜን ሃሌሉያ። ደርሷቸዋል፣ ሰምታቸዋል። ዘወትር እሑድ ምሽት 2 ሰዓት ወደ እናንተ ይደርሳል። በድጋሚ ደግሞ ሰኞ ቀን 7 ሰዓት እና ምሽት 4 ሰዓት ላይ ወደ እናንተ የሚደርስ ፕሮግራማችን ነው ማለት ነው። የዛሬውን በዚህ ጨርሻለሁ። ከተወደደው እግዚአብሔር በዚህ ዘመን በረከትና ስጦታ አድርጎ የሰጠንን ከነቢይ ኢሳያስ ግርታ ጋር ያደረኩትን ቆይታ በዚህ አጠናቅቄያለሁ። በሁለቱም ክፍል እንደተባረካችሁ እንደተጽናናችሁ ወንጌል ያለውን ኃይልና አቅም እንደተረዳችሁ ደግሞ አምናለሁኝ። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ፕሮግራሙን አዘጋጅቼ ወደ እናንተ አድርሻለሁ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።